ተመስግቤ ፈተናውን አልፌ ወደ ባህር ኃይል ለመቀጠር ቻልኩ። እኔ ማሞኝ ስለነበረ በሰዓት ሕክምና ምናምን ተደረገልኝ። ስታውቀው የነበረው ሞቷል እንደሚባል ነበር ስንሰማም እኛም የነበር ነው። እኔም የነበርኩት አዲስ አበባ ነው። የደወሉ ማፈላልገም ሲሉ ምንም ሲሉ ነበር እስካሁን ድረስ የቆየ ነው። እንዴት ነው የምትኖረው? ያቺን መወዳት ልጄ ሕፃን ልጄ እንደው ምስኪኗ ልጄ እንዴት ነው የምትኖረው? ስለ አባቴ የሆነ ሚስጥር አላወራችኝም። የድሮ ትውስታ ካልሆነ በስተቀር ምንም ነገር አላወራችኝም እሷ። ግርማ ብሩ እባላለሁ። የተወለድኩት እዚሁ አዲስ አበባ ከተማ ነው። ቦታውም ለገሃር ቅጥር ግቢ ውስጥ ነው የተወለድኩት። ከአባቴ ከአቶ ብሩ ከእናቴ ከወይዘሮ ላቀች ማመጫ። እኔ ለቤተሰቦቼ ሶስተኛ ልጅ ነኝ። አባቴ የምድር ባቡር ሰራተኛ ሆኖ ያገለገለ ነበረ። እናቴም በሽመልስ ሀብቴ ትምህርት ቤት በአስተማሪነት ተቀጥራ ታገለግል ነበረ። እናትና አባቶቼ እኔም በጥሩ ሁኔታ ነው ያሳደጉት። ከኔ በላይ ደግሞ ሁለት ወንድሞች ነበሩ። እንደዚሁ በስነ ስርዓት ነው ያሳደጉን። ለገሃር አካባቢ እንግዲህ ምድር ባቡር ቅጥር ግቢ ውስጥ በብዛት የለገሃር ልጆች በስፖርት በተለያየ በዛን ጊዜ ስካውት ነበረ። በስካውትነትም ሁሉ እንሰራ ነበረ። እንዳውም በብዛት የሚበዛው ደግሞ የለገሃር ልጆች በስፖርት ነው። እኔ ደግሞ በስፖርትም እንደዚሁ የእግር ኳስና ባስኬትቦል በጣም እጫወት ነበረ። ትምህርት ቤት ለመጀመሪያ ጊዜ ትምህርት አቅሜ ከመድረሱ በፊት በቂርቆስ ክፍለ ከተማ የቂርቆስ ቤተክርስቲያን አካባቢ በሚገኘው ደጃች አበራ ትምህርት ቤት ውስጥ ነው የተከታተልኩት። ያንን ከጨረስኩ በኋላ እድሜ ለትምህርት ሲያበቃ በአዲስ አበባ ሀብተ ጊዮርጊስ ድልድይ በሚገኘው የአሊያንስ ፍራንሴስ ትምህርት ቤት እንድማር ተደረገ። ያም ምክንያቱ የተደረገው አባቴም በዛው ምድር ባቡር ስለሚሰራ በሙሉ የለገሃር ልጆች ቅጥር ግቢ ውስጥ ያለን በሙሉ የምድር ባቡር ሰራተኛ ልጆች በመሆናችን ምናልባት ይመስለኛል እዛው ምድር ባቡር ውስጥ ለመስራት ፈረንሳይኛ ትምህርት ማወቅ ስላለበት እዛ ፈረንሳይ ትምህርት ቤት ሀብተ ጊዮርጊስ ድልድይ የመጀመሪያ ደረጃን እንድማር ተደረገ። ሀብተ ጊዮርጊስ ድልድይ አንደኛ ደረጃ ትምህርቴን ከጨረስኩ በኋላ እንደገና ሁለተኛ ደረጃ ትምህርቴን የምንማረው ሊሴ ገብረ ማርያም ስለሆነ ሰከንደሪ ትምህርት ቤቱ እዛ ተቀይሬ እና ሁለተኛ ደረጃ ትምህርቴን እዛው በሊሴ ገብረ ማርያም አጠናቀቅኩ። ሊሴ ገብረ ማርያም ካጠናቀቅኩ በኋላ ከሁለት ዓመት በኋላ ነው ይመስለኛል የኢትዮጵያ ባህር ኃይል ማስታወቂያ አውጥቶ ለመቅጠር ስለሚፈልግ ያንን ማስታወቂያ በመስማት ወንድሞቼ ሰምተው ነገሩኝ። ከዛ በኋላ እኔ ወደ ባህር ኃይል ሄጄ እዛ ባህር ኃይል ጠቅላይ መምሪያ ሽሮ ሜዳ አካባቢ ሄጄ ተመስግቤ ፈተናውን አልፌ ወደ ባህር ኃይል ለመቀጠር ቻልኩ። ከዛም ባህር ኃይል ከተቀጠርኩ በኋላ ለአንድ ሳምንት ያህል እዛው አዲስ አበባ ውስጥ እንትን ካልን በኋላ ቲኬት ተቆርጦ በአውሮፕላን ወደ አስመራ ሄድን። አምባቲካላ በምትባል የባህር ኃይል ማሰልጠኛ እዛ ወረድን። እዛ ከወረድን በኋላ እያንዳንዳችን ቦታ ተሰጠን፣ ልብስ ተሰጠን። ምን ተባለ? አሁን እንግዲህ በማግስቱ ማለት ነው ከሁለት ከሶስት ቀን በኋላ የባህር ኃይል ስልጠናው ተጀመረ። ባህር ኃይል መሰልጠን ጀመሩ። ይህ በ1969 ዓ ም እዛው ባህር ኃይል ሰለጠንን። ልክ ባህር ኃይል ወደ 700 ሰዎች እንሆናለን። እዛ ባህር ኃይል ከሰለጠንን በኋላ ስልጠናው ለ9 ወር ስለነበረ ከ9 ወር በኋላ ተጠናቀቀ። በ1970 ዓ ም ተጠናቀቀ። ወዲያው ልክ እንደተጠናቀቀ ወደ ብራንች ኮርስ የሚባል አለ። እያንዳንዱ ባህር ኃይል የሰራዊቱን ስነ ስርዓት ካጠናቀቀ በኋላ ብራንች ኮርስ የሚባል አለ። እኔም በዛ ከተሰጠኝ የብራንች ኮርስ እንትን እድል የኤሌክትሮኒክስ ትምህርት ለመማር ስለፈለግ የኤሌክትሮኒክስ ትምህርት በዛው በደንጎሎ አካባቢ የኤሌክትሮኒክስ ትምህርት መማር ጀመርኩ። እዛም ለአንድ ዓመት ያህል የኤሌክትሮኒክስ ትምህርት ካጠናቀቅም በኋላ ይህንን ከጨረስኩ በኋላ ሌሎቹ በየመርከቡ በተለያየ ቦታ ሲመደቡ እኔ ደግሞ ቀደም ብዬ ይህን የኤሌክትሮኒክስ ስራ ከቤተሰቦቼ ከወንድሜ ጋር ልምዱ ስለነበረኝ ጥሩ ነጥብ ስላመጣው እዛው ባህር ኃይል ውስጥ የባህር ኃይል ማሰልጠኛ ደንጎሎ ናቫል ትሬኒንግ ሴንተር ይባላል። እዛ አካባቢ በማሰልጠን እንድቆይ ተደርጌ እዛው ናቫል ውስጥ ኳርተር ማስተር የሚባል የግቢው ኃላፊ ሆኜ ተመድቤ
ቢያንስ ለ3 ዓመት አገለገልኩ ማለት ነው። ባህር ኃይል ቅጥር ግቢ ውስጥ ናቫል ቤዝ እና የባህር ኃይል ህይወት በጣም ደስ ይላል። ሁሉ ነገሩ ደስ ይላል። አመጋገባቸውም አለባበሳቸውም ሁሉ ባህር ኃይል ውስጥ በጣም ደስ የሚል ህይወት ነው ያሳለፍኩት። ከህብረተሰቡ ጋር በጣም በፍቅር ስንኖር ስለነበርን በዛን ወቅት እንግዲህ አንድ ሴት አለች። አባቷ እዛ ባህር ኃይል ውስጥ ያገለግል የነበረ አባቷን ጥየቃ በምትመጣ ሰዓት እኔ ደግሞ ልጅቷን ተዋውቂያት በእንደዛው ልጅቷን ተዋወቅን። እንግዲህ ከልጅቷ ጋር ፍቅር መሰረትን። ለትዳር ደግሞ የምታስፈልገኝ ስለሆነች ጋብቻ ጠይቄ ተፈቅዶልኝ ልጅቷን እንዳገባ ተደርጎ የመጀመሪያ ባለቤቴ ወይዘሮ አዜብ ገብረ ኢየሱስ ትባላለች። የአስመራ ልጅ ነች። እሷን እዛ ለማግባት ቻልኩ ማለት ነው። እሷ ጋራ ጋብቻ ፈጠርን። የመጀመሪያ ልጄ አዲስ አበባ መታ ተወለደች ማለት ነው በ1972 ዓመተ ምህረት ልክ እዛ አዲስ አበባ ውስጥ ሆነን የመጀመሪያ ልጄን እንደወለደችልኝ በቀጥታ ልጇን ይዛ እንደገና ከወለደች በኋላ ቤተሰቦች ካረሷት በኋላ ተመልሳ ወደ አስመራ ትሄዳለች። አስመራ ከደረሰች በኋላ የሆነ መረጃ ትልክልኛለች። ምንድነው ያለችኝ? ባህር ኃይሉ በሙሉ ተዘግቷል። ማንም ሰው ከግቢ እንዳይወጣ ተብሏል። ምን እንደተፈጠረ አይታወቅምና ምን ይመስልሃል አንተ? ብዙዎች ደግሞ በዚህ ሰሞን ከአስመራ እየጠፉ ስለሄዱ ጓደኞቹ ሁሉ እየወጡ ስለሆነ ምን ይመስልሃል ብላ ነገረችኝ። ይህን ነገር ሳጣራ ትክክል መሆኑን አረጋገጥኩና በቀጥታ ሄድኩና አስመራ ከተማ እንደደረስኩ ከባለቤቴ ጋር ተገናኘው። እዛ እንደተገናኘን እሷ ቤተሰቦች ጋር ወረድኩ ማለት ነው። የዛን ጊዜ ባህር ኃይሉ ተከቦ ስለነበረ መግባትም መውጣትም አይቻልም፣ የወጣም አይገባም፣ የገባም አይወጣም ተብሎ ስለነበረ በቀጥታ ከቤተሰቦቿ ጋር ሆኜ የሆነ ምክር መከርን። ባህር ኃይሉንም የተከበበበት ምክንያት በጣም አስቸጋሪ ነገር ስለሆነ እኔም ተመልሼ እዛ ለመግባት ስለፈራው በቀጥታ ባለቤቴን ከእሷ ከምታውቃቸው ሰዎች ጋር ተማክረን ወደ ሱዳን ጓደኞቼ እንደጠፉት ለመጥፋት ስለፈለኩ ይሄን ነገር የሚመቻችበት መንገድ ካለ እንዲያመቻቹልኝ ጠይቄያቸው ኦኬ ብለው ካሉ በኋላ በ3ኛው ቀን ነገሩ ተፈጽሞ በቀጥታ ወደ ሱዳን ለመድረስ ቻልኩ። እኔም እዛ ሀገር ላይ ብዙ ስለቆየው ቋንቋውንም ምናምኑም ስለለመድኩት እንደገና በሙያዬም ደግሞ የተለያዩ ስራዎችን መስራት ስለጀመርኩ አልፎ ተርፎ ወደ መንግስት መስሪያ ቤት ሁሉ ጎራ እያልኩ የመስራቱን እድል አጋጥሞኝ ነበር። በዛ በፖርት ሱዳን አካባቢ የሚገኙ የሱዳን ባንክ ቤቶች በአጭር ጊዜ ውስጥ ቢያንስ ከ3 ከ4 ያላነሱ ባንክ ቤቶች እየተጠራው መስራት ጀመርኩ። አሁን በዛም ከኃላፊዎች ጋር መተዋወቅና በሙያዬ ምክንያት የተለያዩ መስሪያ ቤቶችን ለማወቅ እድል አገኘው። በዚሁ ስራ ቀጥዬ በብዛት አልፎ ተርፎ ከባንክ ቤቶች አልፌ የክፍለ ሀገሩ ፖሊስ መምሪያ ድረስ እየተጠራው የፎቶኮፒ ማሽንና የፕሪንተር፣ የስካነር፣ የተለያዩ የኤሌክትሮኒክስ የኦፊስ ማሽኖችን በመስራት እየታወቅኩ ሄድኩ ማለት ነው። መስገነው ሱዳን ውስጥ በጣም ጥሩ አይነት ኑሮ እኖር ነበረ። ይህ በእንዲህ እንዳለ ከባለቤቴ ጋር ለረጅም ጊዜ ስለተለያየን ከእሷም ጋር ግንኙነቱ ተቋረጠ። ብቻዬን መኖር ስለማልችል አሁን እዛው ገዳሪፍ ውስጥ እያለው እሷ ከሄደች ከ4 ዓመት በኋላ ሌላ ሚስት ማግባት ስለተገደድኩ ሌላ አንድ ባለቤት አገባው። እሷንም አግብቼ እንደዚሁ ተመሳሳይ ስራ እየሰራሁ በመኖር ኑሮዬን በሱዳን ውስጥ ቀጠልኩ ማለት ነው። እንደገና ከእሷ ደግሞ ሌላ አንድ ሴት ልጅ ወለደችልኝ። እችን ልጅ እያሳደግን እያለን በምንኖርበት ሰዓት ባለቤቴ ደግሞ በጣም እየታመመች ህመሟ ስለጠናባት ወደ ቤተሰቦች ሄጄ እታከማለሁ ብላ ያው ወደ ቤተሰቦቿ ልጇን ይዛ አሳፍሪያት ወደ ሀገሯ ወደ ጎንደር መጣች ማለት ነው። በሱዳን ውስጥ በተለያየ ጊዜ የድንበር ግጭት ያለ ነው። ይሄን የምናውቀው ነገር ነው እና አሁን በ2013 ዓ.ም ተመሳሳይ ሳይሆን ከበፊቱ የከፋ የድንበር ግጭት ተፈጥሮ ስለነበረ በዛን ወቅት እኔ ወደ አገሬ ሄዳለሁና በአስቸኳይ የኢትዮጵያ ቆንስላ ጽሕፈት ቤት ዋና ሴክሬታሪዋን ጠይቄ በአስቸኳይ ቶሎ ይለፍ ጻፊልኝና ወደ መተማ ሄጄ ገብቼ ልውጣ ብዬ ባልኳት መሰረት በአስቸኳይ ሲጽፉ አድረው ጠዋት አዘጋጅተውልኝ
ታማኝ ስለነበርኩ በቀጥታ ሰተት ብዬ መተማ ገባው። መተማ ከገባው በኋላ አይኦኤስ እዛው አግኝቼ ከኔ በፊት እንደዚሁ በዚህ በተለያየ በጦርነቱ ምክንያት ሸሽተው የመጡ አሉ። በኢትዮጵያ ኤምባሲ በኩልም የይለፍ ወረቀት ተሰጥቷቸው የመጡ አሉ። እዛ እነሱ መጠለያ ተሰጥቷቸው መጠለያ ላይ ያሉ እዛው አገኘኋቸው። እኔም ከነሱ ጋር ተመዘገብኩ። መጠለያ ለመሄድ ፈልጌ ነበር። ነገር ግን ያን ከማድረግ በፊት ወደ ቤተሰብ ስልክ ደውዬ ወንድም አለኝ እዚህ አዲስ አበባ ውስጥ ስልክ ደወልኩ። እሱ ደግሞ ለምንድን ነው መጠለያ የምትሄደው? በቀጥታ ወደ እኔ የማትመጣ ምን መጠለያ ወሰደ ብሎ ስላለኝ ያ የተመዘገብኩበትን መጠለያ እነዛ ሌሎቹ የተመዘገቡት ወደ ሁመራ መጠለያ ተሰጥቷቸው ፍራሽ ተሰጥቷቸው የተለያየ ነገር ተሰጥቷቸው ሲሄዱ እኔ ደግሞ ተገንጥዬ ወደ ወንድሜ ልጄን ይዤ ወደ ወንድሜ አዲስ አበባ መጥቼ አዲስ አበባ ገባው ማለት ነው። ስሜ ሀና ግርማ ብሮ እባላለሁ። የተወለድኩት ሱዳን ነው። ለአባቴ ሁለተኛ ልጁ ነኝ። በ2013 በተፈጠረው ግጭት ወደ ኢትዮጵያ አዲስ አበባ መጣን። ከአባቴ ወንድም ቤት አረፍን። በሰዓቱ እኔ ብዙ ቋንቋ ስለማልችል አማርኛ አልችልም ነበረ። ስራ ለመስራትም እድሉም አልነበረኝም እና ከአጎቴ ጋር ብዙ ችግር ነበር ያየነው። መግባባትም አልቻልንም። በዛም ምክንያት ብዙ ነገር ተፈጥሮ ነበረ። አዲስ አበባ እንደደረስኩ ትንሽ እንደምታውቁት በተፈናቃይ ነኝ። ምንም ነገር የለኝም። ባዶ እጃችንን የመጣ ነው ከልጄ ጋራ ወደ ወንድሜ ቤት ገባው። እንግዲህ ካሁን በኋላ ደግሞ ኑሮ እንደ አዲስ ለመጀመር በጣም ያዳግታል። አንደኛ ነገር የድሮ አቅም አልነበረም። በእድሜም ትንሽ ገፍቻለሁ። እንደገና ህፃን ልጅ ይዣለሁ። ሰው ላይ ተደርቤ ነው ያለሁት። እንደዚሁ ደግሞ በልጄ ደግሞ እዛ ሱዳን ሀገር ውስጥ ስለተወለደች ምንም አይነት የሱዳን ባህል ነው የምታውቀው። የኢትዮጵያን ባህል አታውቅም። ምን አታውቅም። ከአዲስ ነች። ከዚህ ከወንድሜ ባለቤት ጋራ ደግሞ ትንሽ የቋንቋ አለመግባባት አለ። የተለያየ ነገር በዛ ምክንያት ልጅቷም እያለቀሰች እያስቸገረችኝ፣ እኔም ኑሮ በጣም ደስ አለኝ። ምንም ማድረግ አይቻልም። ያው ዝም ብዬ ስራ እየፈለግኩ በመኖር ላይ እያለው ሁለቱ የወንድሜ ሚስትና ልጄ ሊግባቡ ስላልቻሉ ትንሽ ችግር ስለተፈጠረ እኔም በቃ ተናድጄ ምንም በቃ የኢኮኖሚም ችግር አለብኝ። እንደገና በሰው ስር ሆኜ እንደገና ደግሞ ልጄም በሽተኛ ነች። እንደገና ደግሞ ከሴትዮዋ ጋር አልተስማማችም። የሰውን ቤት መበጥበጥ የለብኝም ብዬ በቀጥታ ከአሁን በፊት ይዤ የመጣሁት ወረቀት አለ። ሱዳን ሀገር ውስጥ በነበርኩ ሰዓት በዩናይትድ ኔሽን ስፔሻል ኬስ ተሰጥቶኝ አፕሩቭድ የተደረግኩበት ውጭ የምበርር ወደ ካናዳ የሚሄድበት ወረቀት ስለነበረኝ ዞሮ ስለገባው ዩናይትድ ኔሽን ሄጄ አመለከትኩ። ዩናይትድ ኔሽን ሄጄ ሲያመለክት ይሄ አሁን አንተ እርዳታ እንዲሰጥ የምትፈልግ ከሆነ ይህን ወረቀት ማስረከብ አለብህ፣ አለበለዚያ ይሄ ወረቀቱ ኢትዮጵያ ውስጥ ገብተሃል አንተ ከእንግዲህ ወዲህ ኬዝህ ይበላሻልና ምንም ማድረግ አትችልም። አንዳንድ እርዳታ ያደርግልሃል ዩናይትድ ኔሽን፣ ወረቀቱን ግን ይቃጠልብሃል ብሎ ስላሉኝ ይቃጠል ከእንግዲህ ወዲህ ኦልሬዲ እድሜም አርጅቷል። ውጭም በወጣ እኔ ምንም አላደርግም። አሁንም ቸግሮኛል። እዚህም ወንድሜ ጋር መኖር አልቻልኩም። ልጄ ህፃን ልጅ ስላለችኝ በጣም ከባድ ችግር ላይ ስለነበር ይቃጠል ወረቀቱ፣ በቃ እርዳታ ይደረግልኝና እኔ ራሴን እንደገና ኑሮዬን የምኖርበትን ሁኔታ አመቻቻለሁ ብዬ አልኳቸው። በቀጥታ የውጭ የሚሄድበት ወረቀት ሪጀክት ተደርጎ ለልጄና ለእኔ ወደ 80 ሺህ ብር ተሰጠን። ይህንን ሳንቲም በማገኝ ሰዓት በቀጥታ ወደ መተማ ልጄን ይዤ ተመልሼ መተማ እዛ ድንበር ላይ ሄጄ የእናቷ ጓደኛ ስለነበረች ለእናቷ ጓደኛ አስረክቤ ለቀለቧ የሚሆን ፍራንክ በዛው ሰጥቼ እንደገና እኔ ተመልሼ ወደ አዲስ አበባ መጣሁ። ወደ አዲስ አበባ መጥቼ ምንም ማድረግ አልቻልኩም። ኪሴ ያለው ፍራንክ አለቀ። ልብሴንና ሰዓቴን ምናምኔን ከመሸጤ በፊት ብዬ ምንድነው በሆነውን ብያዝስ ገንዘብም ጨርሻለሁ ምን ብያለሁ ሌላ ከምሸጥ ብዬ አንድ የሆነ ሻምበል አግኝቼ እሱን አማከርኩት። ፖሊስ ነው፣ መኪና ይዞ ቆሞ አዲስ አበባ ከተማ ውስጥ ሮንድ ያደርግ ነበረ። ምንድነው ችግር አለኝ። እንደዚህ ነው ከውጭ ነው የመጣሁት እኔ እንደዚህ አጋጥመኝ ቤተሰብ ጋር ወርጄ ነበረ። ትንሽ አልተስማሙም ከልጄ ጋራ በተወሰነ እንትን ምክንያት። ከዛም ወጥቼ ልጄን የሆነ ቦታ አደራ አስቀምጬ ነው የመጣሁትና ማዘሪያም የለኝ ገንዘብ ጨርሻለሁ። አንድ ነገር በሆን ፖሊስ ሊያስረኝ ነው። ወንጀለኛ ከመባለ በፊት አንተ የፖሊስ ኃላፊ ስለሆንክ
ለአንተ ለማመልከት ነው፣ ግራ ገብቶኛልና ምን ማድረግ እንዳለብኝ አላቅም ብዬ አመለከትኩት። ፖሊስ ጣቢያ ይዞኝ ሄደ። እዛ የሆነ ፖሊሶች አድሚኒስትሬሽን የሚሰሩ ፖሊሶችን ገንዘብ አዋጡ ብሎ አዋጥተው የሆነ ፍራንክ ኮሌክት አድርጎ ከሰጠኝ በኋላ ስማ አንተ ይሄ ጥሩ እውቀት ያለህ ሰው ነህ፣ ስለዚህ በቀጥታ መቄዶንያ የሚባል የእርዳታ ድርጅት አለ፣ እዛ ቦታ ሄደህ እንትን በል፣ በቀጥታ እዛ ያስገባዋል፣ ይቀበሉሃል እና ጥሩ የእርዳታ ድርጅት ነውና መቄዶንያ ሄድና አመልክት ብሎ አለኝ። የመሳፈሪያ ሰጠኝ። ለቀለቤ የሚሆን ለአንድ ሳምንት የሚሆን ከፖሊሶች አውጣተው ሰጡኝ። እሺ ብዬ ያን የሻምበሉን ቃል ሰምቼ በቀጥታ አድሬ በማግስቱ መቄዶንያ ግቢ አጥር ግቢ ውስጥ ገባው። ያው የሆነ ዘበኛ አስፈቅጄ ወደ ውስጥ ገብቼ ችግሬን አወያየኋቸው። እኔ አላቃትም፣ እሌኒ ነው የምትባለው የድርጅቱ መስራች ባለቤት ይችለች ያስተዳደሩ ክፍል አሉ። እሷ ጋር ወሰዱኝ። ይሄ ሰውዬ እንደዚህ ነው፣ ከሱዳን የመጣ ነው፣ ተፈናቃይ ነው፣ ቤት የለውም፣ ምን የለውም፣ ሁለተኛ ደግሞ የተለያዩ ዶክሜንቶች ይዟልና ምናምን ብለው በቃ አስገቡት፣ መውደቂያ ከሌለው ለምን አታስገቡትም ብላ እሌኒ በመፍቀዷ የተነሳ ያው መቄዶንያ ውስጥ ገባው ማለት ነው። ኑሮዬም መሰረትኩ እዚህ መቄዶንያ ውስጥ። አስፈላጊ ሕክምና ተደረገልኝ፣ ቤት ተሰጠኝ፣ ፍራሽ ተሰጠኝ፣ ልብስ ሰጠኝ፣ ተንከባክበው በደንብ እንደዛ ያለው ለሁለት ወር ከተቀመጥኩ በኋላ ሙያዬን ነግሬያቸው ያው ዶክሜንት አሳየኋቸው። እዛው እስቲ ፈትኑት ተብሎ ያው በሙያዬ ተፈትኜ ስራ ተሰጠኝ ማለት ነው። እዚሁ መቄዶንያ ውስጥ ወርክሾፕ ከፍተው ራሴ ስራ ጀመርኩ ማለት ነው። ያን ወርክሾፕ ከተከፈተልኝ በኋላ በአጠቃላይ መቄዶንያ ውስጥ ባሉ ዲፓርትመንቶች ውስጥ በመዘዋወር የተለያዩ የኦፊስ ማሽነሪዎችን በመጠገን የሚገባኝን ደሞዝ ተደርጎልኝ በደንብ እየተከፈለኝ በጥሩ ሁኔታ እየሰራሁ እኔም ድርጅቱን እያገለገልኩ እየተንከባከቡኝ በደንብ በመኖር ላይ እንዳለሁ በድንገት ልጄ ታመመች የሚል ቴሌፎን ስለተደወለልኝ ግራ ገብቶኝ ደግሞ ልጄን እንዴት አባቴ ላደርግ ነው ብዬ ወደ እሌኒ ጋር ሄጄ ጠየቅኳት ማለት ነው። ሂድና ልጅቷን አሁን በአስቸኳይ የመሳፈሪያ እሰጥሃለሁ፣ የመሄጃ እሰጥሃለሁ፣ ልጅቷን ይዘህ ትመጣለህ፣ ሌላ ቢቀርነ ከልጆቼ ጋር አሳድግልሃለሁ፣ ምንም ችግር የለም ብላ ስላለችኝ በጣም ነው የተደሰትኩት። የሚያስፈልገኝን ገንዘብ ሰጠችኝ፣ የሚያስፈልገኝን ስንቅ አስያዘችኝ። ሁሉ ምግብ ምናምን ተዘጋጅቶ ቲኬት ተቆርጦልኝ በመኪና ወስደው አሳፍረውኝ ልጄ ጋር ደረስኩ ማለት ነው። ይዤ መጣሁ። እንደተባለውም ሕክምናው ተደረገላት፣ እንድትታከም አደረገች፣ ታከመች። መደረግ የሚገባውን ሁሉ ተደረገላት ልጄ። ከዛ በኋላ እንደገና መማር አለባት ብላ ትምህርት ቤት ማስገባት አለብህ ብላ ትምህርት ቤት እንድትገባ ተደርጎ ትምህርቷን ጀመረች ማለት ነው። ትምህርቷን ጀምራ እየተማረች እያለች አሁንም እንደገና ትንሽ እየሰራው አባቴንም ለመርዳት ወደፊት እንትን ለማለት ስራ ይሰጠኝ ምናምን ብላ ስላለች ጉዳይ አስፈጻሚና መቄዶንያ ኤስኤምኤስ ኦፊስ ውስጥ እየተከፈላት እየሰራች ነው ያለችው። ለትምህርት ወደ መተማ ወሰደኝ። መተማ ትምህርቴን ቀጠልኩኝ። ልቤ እያመመኝ ነበረ በሰዓቱ። ከዛ ለአባቴ ተደወለ። ትራንስፖርት ምናምን ከመቄዶንያ ተዘጋጅቶ መጥቶልኝ ከዛ ከመተማ ወደ አዲስ አበባ ተመልሰን መጣን። መቄዶንያ ገባን። ከዛ እኔ ማሞኝ ስለነበረ በሰዓት ሕክምና ምናምን ተደረገልኝ። እኔንም አባቴንም በጥሩ ሁኔታ እንገኛለን። አባቴም አሁን ደህና ሆኖ ስራ እየሰራ ይገኛል። እኔም ትምህርት እየተማርኩ በጎን ስራም እየሰራው ነው። መቄዶንያ ያደረገልኝ እኔ ብዙ ነገር አይቻለሁ። መቄዶንያ ውስጥ ያለው ህዝብ አይቻለሁ። ድርጅቱ ምን እንደሚያደርግ አይቻለሁ። ይህን ሁሉ በስንት ሺህ የሚቆጠር ህዝብ እያስተዳደሩ በህክምናም ሆነ በምግብም ሆነ ሳሙናም ሆነ ምንም የሚጎለን ነገር የለም እና መቄዶንያ እኔ እውነቴን ነው ምለው እንደው ይሄን እኔን ቃል የምትሰሙ ኢትዮጵያውያኖች ካላችሁ መቄዶንያን ብትረዱ። አንደኛ ነገር ይሄ ድርጅት ምንም የገቢ ፈንድ የለውም አረጋግጫለሁ። ብዙ ኢትዮጵያውያኖች ከበረንዳ እየመጡ ብዙ ለሀገር ከፍተኛ አስተዋጽኦ የሰሩ ከአየር ኃይል ከባህር ኃይል ምን የሌለ ኢትዮጵያዊ የለም እዚህ ግቢ ውስጥ። ያ ሁሉ ለሀገር ስንት የለፉ ለሀገር ስንት መስዋዕትነት የከፈሉ ሁሉ የሚጦሩበት ቤት ነው። እኔ መቄዶንያ እኔ እውነቴን ነው የምላችሁ የኔን ድምፅ የምትሰሙ መላው ኢትዮጵያውያኖች በመቄዶንያ ያየሁት ጉድ እንደው
ምን ተወርቶ ማያልቅ ነውና እንደው መቄዶንያን እባካችሁ በተቻላችሁ መጠን እንደው እየመጣችሁ ይሄ ድርጅት የሚሰራው መታችሁ ብታዩ እውነት ሰውን ለመርዳት ሰው መሆን በቂ ነው የሚለውን መፈክር በትክክል ታረጋግጣላችሁ ብዬ አምናለሁ። መቄዶንያ ውስጥ 5 ዓመት ባሳለፍኩበት ጊዜ ብዙ ዘመድ ያፈራሁበት፣ ብዙ እናቶች፣ ብዙ ወንድሞች፣ ብዙ እህቶች ያፈራሁበት በምርቃት የሚኖርበት ግቢ ስለሆነ እንደ ህብረተሰቡ በጣም መቄዶንያ ውስጥ ያለ ህብረተሰብ በጣም ደስ የሚል ነው። እኔም ተስማምቶኝ ከነሱ ጋር እየኖርክ ነው። ዞሮ ህይወቴ በሙሉ የበፊቱ ሳይሆን አሁን እኔ አዲሱ ግርማ ነኝ። በጣም ተቀይሬያለሁ። መቄዶንያ እድሜ ልክ ልረሳው አልችልም። ከእናቷ ጋር አገሯ ሄደች። እናቷ ታማ ነው ሄደችው። እንደዛው በእናቷ መታመም ምክንያትም እንደዚሁ በጣም ሰጋ ነበረ። አሁን ደግሞ ይሄ ወሬ ከደረሰኝ በኋላ መሞቷን ከሰማሁ በኋላ እኔ በቃ ይህ ልጄ አሁን እንዴት ነው ሆና የምትኖረው? በምን አይነት ሁኔታ ነው? ወይ እየተማረች ነው? እንዴት ነው የምትማረው? አኗኗሯስ እንዴት ነው? ጤንነቷስ እንዴት ነው? መልኳ እንዴት ይሆናል? እድሜዋስ እንዴት? አካሏ እንዴት ነው? እኔ በቃ እንዲህ በህልሜ ሁሉ ብዙ ጊዜ እንትን እያለ እየተረበሽኩ ነው ያለሁት። በጣም እየተረበሽኩ ነው ያለሁት እና የእሷን ነገር እንደው ጌታ ኢየሱስ ክርስቶስ ቢያሳየኝ በጣም ደስተኛ ነበርኩ። ለምን በጣም እየተሰቃየው ነው ያለሁት። እኔም ለብቻዬ እሷ ያለ እናት እንዴት እንደምትኖር ሁሉ በቃ እኔ አሁን ምን እንዲህ በጣም የሚገርም በምን አይነት ሁኔታ እንደምገልጸው እንዴት ነው የምትኖረው ያቺን መወዳት ልጄ ሕፃን ልጄ እንደው ምስኪኗ ልጄ እንዴት ነው የምትኖረው? ትዝ ይለኛል መልኳ ምናምኗ ቁልጭ እኔን መስላ ነው የተፈጠረችው። እዚህ አሁን የእሷ ነገር እያንገበገበኝ ነው ያለሁት። እንደው የእሷ ነገር እንደው ምን እንዴት እንደሆነ እንደው እኔ በእሷ ምክንያት በቃ አእምሮ እየተረበሸ ነው ያለው። ሌላው ሁሉ ነገር ጤነኛ ሆኜ ይህ ሁሉ ድርጅት እዚህ ደረጃ አድርሶኝ እስከዚህ ድረስ ጤንነት የተጠብቆ እየኖረ አሁን ደግሞ ጭንቅላቴን የሚበጠብጠኝ የልጄ ጉዳይ ነው። እንደው የልጄ ነገር እንደው ምንጊዜም እረፍት አጥቼ ነው የምኖረው። በጣም አእምሮ እየተረበሸ ነው ያለው። አና ያደገችው በአቷ ነው። እናቷም በሕይወት የለችም። አባቷም እንደዚህ በልጅነቷ ጥሏት እንደዚህ ወደዚህ እንደመጣ ነው የሚታወቀው። ስታውቀው የነበረው ሙቷል እንደሚባል ነበር ስንሰማ እኛም የነበር ነው። እኔም የነበርኩት አዲስ አበባ ነው። የደወሉ ማፈላልገም ሲሉ ምንም ሲሉ ነበር እስካሁን ድረስ የቆየ ነው። በመሀል ስልክ እንደ ጥለው ሄዱ በሚባል ነው ድሮ በነበሩበት ውመራ ከተማ። በዚያ ስልክ አማካኝነት ነው በስልክ ተፈላልገው 3 ዓመት ይሆነዋል ይመስለኛል። መገናኛ ላይ የተገናኘ ነው። ተደዋውለን ነው በስልክ ነው የተደዋወልን። ስልኩን ተዛ ነው የተላከልን። ድሮ የነበሩበት ተከራይተውት የነበሩበት ሰዎች ስልክ አስቀምጠው ነው የሄዱት። በስልክ ነው አሉ ተብሎ ነው ለሷም አሉ። እሷ ናት ስልክ ላከችልኝ። ስልክ እየደወልኩ መጣሁ። እዛ መገናኛ እንገናኝ ተባባል። ተገናኘና ተማምነን ተለያየን። ልጅን ታቀርብልኛለህ? አዎ አቀርባለሁ ተባብለን ተለያየን። እሳቸው ጋር ያው በቃሌ እግዚአብሔር ባለው ቀን ተገናኘን። እንደዚህ በመገናኛ በጣም ደስተኛ ነኝ። እንኳን በሰላም መጣሽ፣ እንኳን ዘዴ አደረሰሽ፣ እንኳን ደስ አለ አንተም አባት ሆነ እሷም አንቺም እንኳን ደስ አለሽ፣ እንኳን በሰላም መጣሽ። ከአባትሽ ጋር እንኳን አገናኘሽ። ምስጋናው ለሱ ነውና ረዥም እድሜ ጤና ዱኛውን ይስጥሽ። ወልደሽ ሳሚ ብሩክኑ ብሩክኝ እድሜ ይስጥሽ። አባትሽን ለመጦር ያብቃሽ። ከክፉ ነገር ይሰውራችሁ። ወጣ ብሎ ከመደፋት ከቸነፈሩ፣ ከናዳው፣ ከዝናቡ፣ ከስደቱ መድኃኒተ ዓለም የማርያም ታውጣችሁ። እኔንም አባቴንም ብቻ ሳይሆን እህቴንም እንድናገኛት መቄዶንያ አፈላልጎ 25 ዓመት በፊት ማናቃት እህቴ መቄዶንያ ረድቶን እንድናገኛት አደረገ። ስጠይቃትም አገር ቤትም እዚያ ስንገናኝ ስጠይቃት በሕይወት አንድ ቀን ሊሆን ነው የምትለው። ጉጉት አላት። አባት አላት እንድትባል ነው የምትፈልገው። አባቴም በሕይወት ማየት አለ በተግባር ማየት አለብኝ ነው የምትለው። እንግዲህ ዛሬ ደግሞ ድርጅቱ ልጄንና እኔን ከረጅም ጊዜ በኋላ ተነፋፍቀን በነበረበት ሰዓት የነበረው
ከፍተኛ ትልቅ ሐዘን ሆኖ እንደነበረ ይታወቃል። አሁን ደግሞ ዛሬ ከልጄ ጋር በህይወት ስለተገናኘው በጣም ከመጠን በላይ በጣም ተደስቼ ነው ያለሁት። ከእንግዲህ ወደ የሚቀረው ህይወት ብዙ በጣም ተጨናንቄ ነበር የምኖረው። ከአሁን በኋላ ልጄን በሰላምና በጤና ስላገኘኋት በጣም ከመጠን በላይ ተደስቼ ነው ያለሁት። ሀና ግርማ ብሩ እባላለሁ። ያደኩት ከአያቴ ጋር ነው። የምኖረውም ደግሞ በደቡብ ጎንደር ልዩ ጎጡ ደግሞ አንዳይት ወረዳ በሚባል የምኖረው። የተማርኩት 4 ዓመት ነው የተማርኩትኝ። ያው በመንግስት ነው የተማርነው፣ ምንም አልጎደለብንም። ደግሞ የተማርነበት ደግሞ ቲቺንግ ነው። ከዩኒቨርሲቲ በፊት የተማርኩት እዛው ክፍለ ሀገር ነው። ያው እናቴ የተለየችኝ በ6 ዓመት ነው እና ስለ አባቴ ምንም ሚስጥር አላወራችኝም። የድሮ ትውስታ ካልሆነ በስተቀር ምንም ነገር አላወራችኝም እሷ። እና ከዛ በኋላ ደግሞ እሷ ከሞተች በኋላ ከአባቴ ጋር አልተገናኘንምና ከዛ ከ6 ዓመት በኋላ ያደኩ ከአያቴ ጋር ነው። ከዛ ከአያቴ ጋር አብሬ ሳድግ ያስተማረችኝና አያቴ ናተኝ። አባቴን ካገኘሁት ቀን ጀምሮ በቃ ሳልለዩ አብሬ ከሱ ጋር እኖር ነበር ብዬ ነበር ማስበው። ተጽዕኖ እንኳን ምንም አልደረሰብኝም። ምክንያቱም አባቴ ብቻ ነው የተለየ እንጂ ሌላ ማንም አልተለየኝም። ካጎቶቼ ጋር ከአያቴ ጋር ከሁሉም ጋር ስለምኖር ምንም የብቸኝነት ስሜት አልተሰማኝምና ብዙም ያው ቅር ይለኛል ውስጤ፣ ግን ብዙም ትዝ አይለኝም እና የብቸኝነት ስሜት አልተሰማኝም ነበር። አባቴ በህይወት ያለ ራሱ አልመሰለኝም ነበር እና እየቆየው ስመጣ እሱንም የኔንም እናት የምታውቀው ሰው ነበረች እና የሷ ትንሽ ጫፍጫፉን አባትሽ እኮ አንቺን ይፈልግሻል ምናምን ስትለኝ ከዛም በኋላ በቃ አባቴ እንደማገኘው 100% አገኘዋለሁ ብዬ ራሴን አሳመንኩተኝ። ይኸው ዛሬም አገኘሁት ማለት ነው። እንደዚህ ከሆነ በኋላ በጣም ነው ደስ ያለኝ። ውስጤን ከምገልጸው ላይ በጣም ነው ደስ ያለኝ። የዛሬው ደግሞ ቀን በጣም ለየት ያለ ነው። እንደምታውቁ ከአሁን በፊት ከ25 ዓመት በኋላ እኔና አንቺን እንድንገናኝ ያደረገልን ይሄ ድርጅት መሆኑን ሁላችንም እናውቃለን። ዛሬ ደግሞ ለየት የሚያደርገው ይህ ቀን ያው በድርጅቱ አማካኝነት ላንቺ የተዘጋጀ ስጦታ አለ። የተለያዩ ስጦታዎች አሉ። እነሱን ደግሞ እኔ እንድሰጥ ስለተጋበዝኩ ስጦታውን እንድትቀበይ እነግርሻለሁ። አባቴን ወደዚህ ድርጅት እንዲመጣ ለተቀበላችሁት መጀመሪያ ለእናንተ ምስጋና አቀርባለሁ። በመቀጠል ደግሞ ድርጅቱንም ምስጋና አቀርባለሁ። እግዚአብሔር ይመስገን እንድታከም ያደረገኝ መቄዶንያ እንርልን መታችሁ እንድትረዱ መቄዶንያ መታችሁ ጎብኙ። መቄዶንያንም ድርጅቱንም ሆነ ዶክተር ቢኒያም በለጠንም ሆነ እሌንን እናንተንም በጣም ከመጠን በላይ በጣም አመሰግናቸዋለሁ። እግዚአብሔር ይስጥልኝ።